ሰላም ተማሪዎች እንዴት ናችሁ? ዛሬ የምናየው የግሬድ 10 ባዮሎጂ ዩኒት 4 ሴል ሳይክል የሚለውን ነው ማለት ነው። እንግዲህ ተማሪዎች ሴል ሳይክል ማለት ምን ማለት ነው? እስቲ ፍሮምና ብሩክ ዘላለም የግሩፕ ፋሚሊ እንዳለ ሞክሩት። The cell cycle is the sequence of events that a cell goes through as it grows and divides to form two new daughter cells. እንግዲህ ተማሪዎች ሴል ከመነሻው ጀምሮ እስከ ሁለት አዲስ ሴሎች እስከሚፈጠሩ ድረስ የሚያልፈው ተከታታይ ሂደት ነው። እንግዲህ ይህ ሂደት አንድ ጊዜ ብቻ ሳይሆን ተከታታይ ነው ማለት ነው። ሁሌ የሚደጋገም ሳይክል ነው ማለት ነው። ለዛ ነው ሴል ሳይክል የተባለው። It is the main purpose is to grow, to copy genetic material DNA, to produce two identical daughter cells. እንግዲህ ተማሪዎች አላማው ምንድን ነው ስንል፣ አንደኛ አላማው ማደግ፣ ዲኤንኤ ለመቅዳት፣ ሁለት ተመሳሳይ ሴሎችን ለመፍጠር ነው ማለት ነው። The cell cycle has two main parts. እንግዲህ ተማሪዎች ሴል ሳይክል ሁለት ዋና ክፍሎች አሉት። የመጀመሪያው ኢንተርፌዝ ሲሆን ሁለተኛ ደግሞ ሴል ዲቪዥን ወይም ኤም ፌዝ እንላለን። ይህም ኤም ፌዝ ለምንድን ነው ያለው ካል ማይቶሲስ እና ሚዮሲስ መሆኑን ያመለክታል ማለት ነው። የመጀመሪያው ኢንተርፌዝ ኢዝ ዘ ሎንገስት ስቴጅ ኦፍ ዘ ሴል ሳይክል። እንግዲህ ተማሪዎች ኢንተርፌዝ በሴል ሳይክል ውስጥ ከፍተኛውን ጊዜ የሚወስድ ደረጃ ነው። ከ100% ያህል ውስጥ 90%ን የሚይዘው ይህ ኢንተርፌዝ ነው። ምክንያቱም ለምንድን ነው ካል ኢት ኢዝ ዘ ፕሪፓሬሽን ስቴጅ ቢፎር ዲቪዥን። ሴሉ ከመከፈሉ በፊት ይሄ ኢንተርፌዝ ውስጥ በደንብ ይዘጋጃል ማለት ነው። ለሱ የሚያስፈልገው ነገር እያሟላ ኢንተርፌዝ ውስጥ ይዘጋጃል ማለት ነው። ኢንተርፌዝ ኢዝ ዲቫይድድ ኢንቱ 3 ፌዝ። ኢንተርፌዝ በሶስት ፌዞች ይከፈላል። ጂ1 ፌዝ፣ ኤስ ፌዝ እና ጂ2 ፌዝ ይባላሉ ማለት ነው። የመጀመሪያውን ስናይ ጂ1 ፌዝ ወይም ፈርስት ጋፕ እንለዋለን። ዚስ ኢዝ ዘ ፈርስት ስቴጅ ኦፍ ዘ ኢንተርፌዝ። ይህ የመጀመሪያው የኢንተርፌዝ ደረጃ ነው ማለት ነው። ዱሪንግ ጂ1 በጂ1 ፌዝ ውስጥ ምን ይከናወናል ስንል ዘ ሴል ግሮስ ኢን ሳይዝ፣ ሴሉ በመጠን ያድጋል። ዘ ሴል ፐርፎርም ኖርማል ሜታቦሊክ አክቲቪቲስ፣ መደበኛ ስራዎችን ያከናውናል። ኢት ፕሪፓሬስ ማቴሪያል ኒድድ ፎር ዲኤንኤ ሪፕሊኬሽን፣ ለዲኤንኤ መቅናት የሚያስፈልጉ ነገሮችን ያዘጋጃል። እንግዲህ ተማሪዎች በደንብ ተከታተሉን። ዘ ሴል ኢዝ ቬሪ አክቲቭ ዱሪንግ ዚስ ፌዝ። እንግዲህ ተማሪዎች በዚህ ደረጃ ሴሉ በጣም ንቁ ነው ማለት ነው። በጂ1 ፌዝ ውስጥ ሴሉ በጣም ንቁ እና አክቲቭ ነው ማለት ነው። ቀጣዩ ደግሞ ኤስ ፌዝ እንለዋለን። ኤስ ፌዝ ወይም ሲንተሲስ እንለዋለን። ኤስ ስታንድስ ፎር ሲንተሳይዝ። ኤስ ማለት ሲንተሳይዝ ወይም መፍጠር መቅዳት ማለት ነው። በኤስ ፌዝ ደረጃ ውስጥ ምን ይከናወናል ስንል የመጀመሪያው ዲኤንኤ ሪፕሊኬሽን ኦከር፣ ዲኤንኤ ሪፕሊኬት ያደርጋል። ኢች ክሮሞዞም ኢዝ ኮፒድ፣ ክሮሞዞሞቹ ይበዛሉ ወይም ኮፒ ይደረጋሉ። ዘ ሴል ሃዝ ናው ቱ አይደንቲካል ኮፒስ ኦፍ ዲኤንኤ፣ ሴሉ ሁለት ተመሳሳይ ዲኤንኤ ይኖረዋል። ዚስ ኢንሹር ኢች ኒው ሴል ዊል ሪሲቭ አይደንቲካል ጄኔቲክ ኢንፎርሜሽን፣ ይህ እያንዳንዱ አዲስ ሴል ተመሳሳይ የዘር መረጃ እንዲያገኙ ያረጋግጣል ማለት ነው። እንግዲህ ቀጣዩ ደግሞ ጂ2 ፌዝ ወይም ሰከንድ ጋፕ እንለዋለን። ዚስ ኢዝ ዘ ፋይናል ፕሪፓሬሽን ስቴጅ ቢፎር ዲቪዥን። እንግዲህ ተማሪዎች ይህ ሴሉ ከመከፈሉ በፊት ያለው የመጨረሻ ደረጃ ነው ማለት ነው። ዱሪንግ ጂ2 ፌዝ፣ በጂ2 ፌዝ ውስጥ ምን ይከናወናል ስንል ዘ ሴል ኮንቲኒስ ቱ ግሮ፣ ሴሉ ተጨማሪ ያድጋል። ኢነርጂ ኢዝ ስቶሪድ። ተማሪዎች በደንብ ተከታተሉኝ። ኢነርጂ ኢዝ ስቶሪድ፣ ኢነርጂ ስቶር ይደረጋል ወይም ኃይል ይከማቻል ማለት ነው። ፕሮቲን ነሰሰሪ ፎር ዲቪዥን አር ፕሮዲውስድ። እንግዲህ ተማሪዎች ለመከፈል የሚያስፈልጉ ፕሮቲኖችን ያመንጫል ማለት ነው። ኦርጋኔልስ አር ዱፕሊኬትድ፣ ኦርጋኔሎቹ
ይበዛሉ ወይም ዱፕሊኬት ያደርጋሉ ማለት ነው። ፋይናል ፕሪፓሬሽን ፎር ማይቶሲስ አር ኮምፕሊትድ። እንግዲህ ተማሪዎች በቀጣዩ ሴል ዲቪዥን ወይም ኤም ፌዝ የምንለውን እናያለን። እናም ጥያቄም በደንብ እንሰራለን ማለት